ሰላም ጤና ይስጥልን የተወደዳችሁ የከፋ ቴሌቪዥን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። በየዓመቱ ህዳር 29 የሚከበረው የኢትዮጵያ ብሔር ብሔረሰቦች ቀን ህብረ ብሔራዊ አንድነትን ከማጠናከር አኳያ ሚናው የጎላ መሆኑ ተገለጸ። ለ20ኛ ጊዜ ዘንድሮ የሚከበረውን የኢትዮጵያ ብሔር ብሔረሰቦች ቀንን ምክንያት በማድረግ በቦንጋ ከተማ ውይይት ተካሂዷል። ሰለሞን ተሰማ ያዘጋጀውን አማኑኤል ክንፌ ያቀርበዋል። የቦንጋ ከተማ ምክር ቤት ዋና አፈ ጉባኤ አቶ አጥናፍ ወልደ ጻዲቅ የዘንድሮ የኢትዮጵያ ብሔር ብሔረሰቦች ቀን በማዕከላዊ ኢትዮጵያ ክልል አዘጋጅነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ለ20ኛ ጊዜ በሆሳና ከተማ ህዳር 29 ቀን 2018 ዓ.ም በድምቀት እንደሚከበር ገልጸዋል። በዓሉ በሁሉም አካባቢዎች ተግባራዊ በመሆን የተከበረ የቦንጋ ከተማ የመንግስት ሰራተኞችም የብሔር ብሔረሰቦችና ህዝቦች አንዱ አካል በመሆናቸው በዓሉን አክብረዋል ብለዋል። በዓሉን በማስመልከት የተዘጋጀው ሰነድም ቀርቦ ውይይት ተደርጎበታል። ለ20ኛ ጊዜ የተከበረ ያለውን በዓል በተመለከተም የሚከተለውን ሀሳብ አጋርተውናል። ዲሞክራሲያዊ አንድነት ለብሔራዊ መግባባት የሚለው በጣም ወሳኝ ቃል ነው። በዚህ ርዕስ ነው ውይይቱ የተደረገ ያለው። ኢትዮጵያ እንግዲህ ዲሞክራሲያዊ መግባባት ማለት እጅግ በጣም ከባድ ቃል ነው። ህዳር 29 የሚከበረው በዓል ምክንያት ማድረግ ነው። ለ20ኛ ጊዜ ነው የሚከበረው። ይህ በዓል እንግዲህ በ1998 ጀምሮ ነው የተጀመረው። ያውም በተወካዮች ምክር ቤት ተወስኖ ማለት ነው። በተወካዮች ምክር ቤት ተወስኖ ይሄ በዓል ለኢትዮጵያ ብሔር ብሔረሰቦች ማክበር አለባቸው። ምክንያቱም ቋንቋቸውን፣ ባህላቸውን፣ ታሪካቸውን ይዘው ወጥቶ መለወጥ አለባቸው። የአንዱን ብሔረሰብ ባህል፣ የአንዱን ብሔረሰብ ቋንቋ መለወጥ ያስፈልጋል። ይሄ የበለጠ ዲሞክራሲያዊ መግባባት ያመጣል ተብሎ ስለታመነ እየተከበረ ያለ በዓል ነው። ይሄን ቀን እና ይሄን እድል በቀላል ዋጋ የተገኘ አይደለም። በመጀመሪያ የኢትዮጵያ ብሔር ብሔረሰብ መብቱ እንዲከበር የተከፈለው ዋጋ ቀላል አይደለም። ምናልባት እኛ በሳቱ የለንም ከታሪክ እንደምንሰማው ከቀደሙ አባቶች እንደምንረዳው ለዚህ ብሔር ብሔረሰብ መብት መከበር የተከፈለው ዋጋ እና የተደረገው ትግል ቀላል አይደለም። በመስዋዕትነት የመጣ እድል ነው። ይሄን ቀን ስናከብር እንደ ተራ ነገር ቆጥረን ወይ ይዘን ሳይሆን በአግባቡ የተከፈለውን መስዋዕትነት ታሳቢ አድርገን ማክበር ያለብን የሚል እምነት አለ። የኢትዮጵያ ብሔር ብሔረሰቦች ቀን እንግዲህ ሲከበር ቆይቶ ያው በየዓመት ይከበራል ማለት ነው። ህዳር 29 አሁን ይሄ 20ኛ ነው። የራሱ መሪ ቃል አለው። ለምን ምንድነው ድባቡ የሚለው ጋር ስንሄድ ያው የኢትዮጵያ ብሔሮች ብሔረሰቦች መፍታቸውን፣ ባህላቸውን ሁሉ ነገር የተከበረበት ቀን ነው ማለት ብሔር ብሔረሰቡ ራሱ መፍቱ የተከበረበት ነው። እንደ ብሔር መብቱ የተከበረበት ቀን ነው ብሎ መውሰድ ይቻላል። እዚህ ውስጥ ደግሞ በዓል በየህዳር 29 ሲከበር አንድ ኢትዮጵያ ውስጥ ነው ያለነው፣ አንድ ሀገር ነው ያለችን። እዛ ውስጥ ግን ብሔር ብሔረሰብ ብዙ ነው የሚኖረው። ያው ቁጥሩ ይታወቃል። ቁጥሩን መግለጹ ብዙም አስፈላጊ አይመስለኝምና በዛው ልክ ቋንቋው፣ መልኩ፣ ምኑ ሙሉ ባህሉም የተለያየ ነው። ግን ይሄንን ደግሞ አንድ ሀገር ውስጥ ያለ ብሔር ለኛ ውበት ነው። የዘንድሮውን በዓል ከሌሎች ጊዜያት ለየት የሚያደርገውንም ገልጸው ይህንን በዓል በበለጠ ሁኔታ ለማጠናከር ከህብረተሰቡ ይጠበቃል ያሉትንም ሀሳብ አንስተዋል። ይህን ቀን ባከበርን ቁጥር ሀገራዊ አንድነታችን ይጠናከራል። ይሄ ደግሞ እንዴት ይጠናከራል የሚሆን ነገር ስናይ እያንዳንዱ ብሔር ብሔረሰብ የራሱ መብት የሚከበር ከሆነ ጠንካራና አንዲት ኢትዮጵያን ለመመስረት የሚያስቸግር ምንም ነገር የለም። ከዚህ አንጻር ይሄ በዓል በራሱ የህዝብ ለህዝብ ግንኙነት ባለፈ እያንዳንዱ ብሔር ብሔረሰብ ኢትዮጵያ ውስጥ ያለ አንድ ማዕከል ላይ ተገናኝቶ አንዱ ያንዱን ባህል፣ አንዱ ያንዱን ወግ ለማሳየት ትልቅ እድል ይፈጥራል። ህብረ ብሔራዊት ኢትዮጵያ በአንድ ብሔር የተመሰረተች አይደለችም። ኢትዮጵያ በአንዱ ላይ ብቻ የቆመች አይደለችም። የሁሉም ኢትዮጵያውያን ብሔር ብሔረሰቦች ሀገር ናትና ይሄ ሀገር በየጊዜው በየዓመቱ ሲከበር አንድነታችንን እያጠናከርን እንሄዳለን። እዚህ ላይ ሀገራዊ አንድነትን ለመጠበቅ ሚዛኑን ጠብቀን ደግሞ ማስኬድ ይጠበቅብናል። ከህብረተሰቡ ምንድነው የሚጠበቀው ስንል የኢትዮጵያን አንድነት ላይ በደንብ መስራት ያስፈልጋል። ትውልዱን ስለ ሀገሩ ያገባኛል አገሬ ብሎ የሚያስብ እዛ ውስጥ ያሉ ብሔር ብሔረሰቦች እኔ ነኝ ብሎ የሚያምን ምንም እንኳን የቋንቋ፣ የመልክ፣ የአልባሳት የተለያዩ ልዩነት እሱን ውበት ነው ብሎ ማመን የሚችል ትውልድ መቅረጽ ያስፈልጋል። በየትምህርት ቤትም፣ በየእድር ተቋማትም፣ በየሃይማኖት ተቋማትም
ይሄን ማስረጽ ይፈልጋል። አንድ ሀገር ነው ያለችን ኢትዮጵያ። በኢትዮጵያ ውስጥ እንግዲህ ብዙ በቁጥር መግለጹ ብዙ አስፈላጊ አይደለም፣ ሁሉም ስለሚያውቅ እኛ ተባብረን ተዋደን ነው ሀገራችንን የምናሳድገውና ልዩነት ቢኖረን እንኳን ልዩነት ሀሳብ ያላቸውም ቢሆን በመድረክ ተነጋግረው ለሀገራቸው አስበው አሁን ኢትዮጵያ ውስጥ ከጊዜ ወደ ጊዜ ለውጡ ከፍ እያለ ሲመጣ ለውጡ አይመቸኝም የሚል የሆነ ውስን አካላት የሚፈጥሩ ነገሮች ማህበረሰባችን ብሔረሰቦችን የማቃቃር ምን ያደርጋል አንተ ምን ይጠቅማል የሚል ከሚል እሳቤ በእርግጠኛ አካባቢ በዚህ ልክ እንኳን የሚገለጽ የሚገመገም ነገር ባይኖርም እንደ ኢትዮጵያ ግን አንድ የሚያደርገንን ነገር ላይ በደንብ መስራት ያስፈልጋልና ይሄን ማንኛውም ማህበረሰብ በትምህርት ቤቱም በሁሉም እየተሰራ ነው። በእርግጥ ተጠናክሮ መቀጠል አለበት። በመጨረሻም የሚከተለውን መልእክት አስተላልፏል። ይህን እድል በአግባቡ መጠቀም አለብን። የተሰጠንን እድል እንደ ኢትዮጵያ ልትበለጽግ የምትችለው በሁሉም ብሔር ተሳትፎ፣ በሁሉም ፍትሃዊ ተጠቃሚነት ከዚህ አንጻር ይሄ ህገ መንግስት ሰጥቶናል። ህገ መንግስት ደግሞ ለእያንዳንዱ ብሔር ብሔረሰብ ዋስትና ነው። ይህን ህገ መንግስት በአግባቡ ጠብቀን ሀገራዊ አንድነታችንን ለማጠናከር እኛም የኛ እንዲከበር እንደምንፈልገው ሁሉ የሌላውን አክብረን ጠንካራ የበለጸገች ኢትዮጵያ መመስረት እንችላለን የሚል እምነት አለኝ። ሁሉንም ብሔር ብሔረሰብ እንኳን ለ20ኛው የኢትዮጵያውያን ብሔር ብሔረሰቦች ቀን በሰላም አደረሳችሁ። መልካም በዓል እንዲሆን እመኛለሁ። ለአንድ ሀገር ማሰብ ያስፈልጋልና በዚህ ልክ ማህበረሰቡ በጣም ይሰሩ ያሉ ስራዎችን አጠናክረው ስለ ብሔር ብሔረሰቡም በዚህ ልክ ካለ ለምሳሌ ህዳር 29 ላይ ማዕከላዊ ኢትዮጵያ ሆሳና ከተማ ላይ ሲከበር አጠቃላይ የኛም ሁሉ በሙሉ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች የሚገኙበት ነው። እዛ ሲገኙ እንዴት እንደሚደምቅ እንዴት እርስ በራሱ እንደሚዋደድ አንዱ ጋር የሌለውን አንዱ ይዞ ሲቀርብ በጣም ለዓለምም ማሳያ የሚሆን ሀሳብ ነውና ይሄን ማህበረሰቡ በሙሉ ተጠናክሮ ማስቀጠል አለበት የሚል ሀሳብ ነው። በመድረኩ ላይ የተማሪዎች ጥያቄና መልስ ውድድር የተደረገ ሲሆን ከ1 እስከ 3 ለወጡ ተማሪዎችም የሽልማት መርሃ ግብር ተከናውኖ የዕለቱ ፕሮግራም አብቅቷል። የቀደሙት ጠብቀው ያቆዩትን የኢትዮጵያን አሸናፊነትና ጀግንነት ታሪክ ለትውልድ ማሻገር እንደሚገባ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። በኢፌዴሪ ፖሊስ ኮሚሽን ለደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ አመራሮችና አባላት ሲሰጥ የነበረው የአሰልጣኞች ስልጠና ተጠናቋል። ታደሰ ወልደሰንበት ያዘጋጀውን ምህረት ማሞ ታቀርበዋለች። ስልጠናው ሀገራችን ያለችበትን የኢኮኖሚ ፖለቲካና ማህበራዊ ጉዳዮችና በዋናነትም የሀገራዊ ስትራቴጂካዊ ቁመናችን ላይ የድርሻችንን ለመወጣት ግብዓት የተገኘበት እንደሆነ ርዕሰ መስተዳድሩ ተናግሯል። በተሻለ መንገድ ካለፈው በላቀ አቋም በተለይ የኢትዮጵያን ጥቅምና ክብር ለማስጠበቅ ያላችሁትን ቁርጠኝነት የገለጻችሁበት አጠቃላይ አገራዊ የፖለቲካል ኢኮኖሚ ያለበትን ሁኔታ የተረዳችሁበት በምታገለግሉበት በምትሰሩበት የሙያ መስክም ተጨማሪ የሚሆን አቅም ወይም ስንቅ ያገኛችሁበት እንደሆነ መረዳት ችያለሁ። እንደ ሀገር ዘርፈ ብዙ ፈተናዎችን በመጋፈጥ ብዙ ድሎችን አስመዝግበናል ሲሉ የተናገሩት ርዕሰ መስተዳድሩም በዚህ ዘርፍ የጸጥታ አካላት ሚና የጎላ እንደነበረ አውስተው ለቀጣይ ተልዕኳቸው መሆን አለበት ያሉትንም አክለዋል። ይሁን እንጂ ሙሉ በሙሉ እነዚህ ሴራዎች ጠፍተዋል። ሙሉ በሙሉ ሰላም ከአራቱም ማዕዘናት ላይ አረጋግጠናል ብለን የምንልበት ሰዓት ላይ አይደለንም። ቀጣይ ባሉት ጊዜያትም ምን እንደሚሰሩ ምን እንደሚፈልጉ ምን እንደሚያሰሩ በውል ስለማናውቅ እነዚህ የውስጥ ተላላኪዎችም ወይም ባንዳዎችንም በአንድ በኩል እየመከትን እየጠራረግን በሌላ በኩል ከውጪ ሊሰነዘር የሚችል የሀገራችን ብሔራዊ ጥቅም ክብርና ሉዓላዊነትን ሊዳፈር የሚችል ጉዳይ ካለ ለዛ ዝግጁነታችን እንደ ወትሮው ሁሉ በተሻለ አቋምና አቅም በመገኘት ያንን መመከት የሚያስችል ስራ መስራት ያስፈልጋል። የመለዮ ለባሾች ዋና ተልዕኳቸውም የሀገሪቱን ሉዓላዊነት ለማስከበር በመሆኑም ለምታደርጉት ጥረትና ለምትከፍሉት ህይወት መስዋዕትነት ዋጋ ቀላል አይደለምና ኢትዮጵያ ታመሰግናችኋለች ነው የሚያሉት። የመለዮ ለባሹ
ዋና ዓላማና ተልዕኮ ህብረ ብሔራዊ አንድነቷ የተጠበቀች ኢትዮጵያን ለመገንባት እንዲሁም ደግሞ የኢትዮጵያን ጥቅምና ክብር ለማስጠበቅ ሉዓላዊነቷ የተከበረባት አገር እንድትሆን ለማድረግ የምታደርጉት የህይወት ዋጋ የምትከፍሉት የደም ዋጋ የላብ ዋጋ ቀላል የሚባል አይደለም። የጸጥታ አካላት ሀገራቸው አካባቢያቸው ሳይሆን ሀገራቸው ሁሉም አካባቢ ነው ያሉት ርዕሰ መስተዳድሩም ለፖሊስ አመራር አባላት የሀሳብና የተግባር አንድነት እንዲኖራቸውም ተናግረዋል። ፖሊስ ወይም መለዮ ለባሽ አካባቢ ወይም ሰፈር ላይ የታጠረ የተገደበ አይደለም። አካባቢው ሀገሩ ነው። ፖሊስ ሙያው አንድ አካባቢን አንድ የተወሰነ ማህበረሰብን ማገልገል አይደለም። ሙያው የኢትዮጵያን ሕዝብ ማገልገል ነው። ፍትህን ማስፈን ነው። አንድነትና አብሮነትን ሰላምን መስበክ ነው። በተለይ መደበኛ ፖሊስ ደግሞ ስትሆኑ የማህበረሰብ አንዱ አካል ናችሁ። በሌላ ጎኑ የማህበረሰብ የህዝብ አካል ወገን መሆናችሁ ከህዝብ ጋር በጋራ በልማቱ በሰላሙ የምትሳተፉ በዛም ሚናችሁን እያጎላችሁ አስተዋጽኦ እያበረከታችሁ የመጣችሁት ናችሁና እነዚህ ጉዳዮች በጣም ተጠናክሮ መቀጠል አለባቸው የሚል እምነት አለኝ። ኢትዮጵያና ታሪካችን የአሸናፊነትና የጀግንነት ታሪክ ነው ያሉት ርዕሰ መስተዳድሩም ይህንን የአሸናፊነታችንን ታሪክ ለማጠልሸት የሚጥሩ አካላትን ለመመከት የጸጥታ አካላት ቅንጅትና ብርቱ አቋም አስፈላጊ ነው ብለዋል። የአሸናፊነት ታሪክ ነው። እኛ ታሪካችን የጀግንነት ታሪክ ነው። ዛሬም ይህንን ነው እየደገምን ያለ ነው። እኛ ብቻ ሳይሆን የመጪው ትውልድም ይህንን የጀግንነት ታሪክ ይህንን የአሸናፊነት እና የድል ታሪክን የሚደግመው የሚፈጽመው የኢትዮጵያን ክብርና ሉዓላዊነትን የኢትዮጵያን ጥቅም ለማስጠበቅ ሁሉም ከፊት የሚሰለፍ ነው። በመጨረሻም በክልል ደረጃም በእውቀት የበቃ በተግባሩ የታመነ የፖሊስ አቋም አመራርና አባላትን ለመገንባት በርካታ ተግባራት ተከናውነዋል። አሁንም እየተከናወነ ይገኛል ብሏል ርዕሰ መስተዳድሩም። ቀጣይም ለጸጥታ ተቋማት አስፈላጊ ግብዓቶችን ለማሟላት እንደሚሰሩ ተናግረው የጸጥታ አካላት ማድረግ አለባቸው ያሏቸውን የትኩረት አቅጣጫዎችንም አስቀምጠዋል። ሎጂስቲክ አኳያም ምንም እንኳን ካለፉት ጊዜያት ጀምረን በየአመቱ ያሻሻልን የመጣ ቢሆንም አሁንም በቂ አይደለም። በተለይ የጸጥታ ስጋት ባለባቸው አካባቢዎች ላይ የመደበኛ ፖሊስ ሰራዊት ተንቀሳቅሶ ችግሮቹን ካርብ ማድረግ በሚችልበት መንገድ በቀላሉ መድረስ የሚችልባቸው ተሽከርካሪዎች ያስፈልጋሉ። ከተሽከርካሪዎች ጋር የሚገናኙት ጉዳዮች መሟላት አለባቸው። በትጥቅም በመሳሪያም የወንጀል መከላከልን ሂደት ሊያሳልጡ የሚችሉ ቁመና ላይ መገኘት አለባቸው የሚል አሰራር ይዘን ከክልሉ ፖሊስ ኮሚሽን ጋር በተቀናጀ መንገድ መስራት አለብን ብለን ጀምረናል። ይህንን ሀብት ከየትኛውም ወገን ለዚህ መዋቅር ቅድሚያ ሰጥተን ያንን ማደራጀት አለብን የሚል ነው። በተለያዩ ሁኔታ የደረጃ እድገትም ያልተሰጣቸው የማዕረግ እድገትም ለውጥም ያልተደረገላቸው የፖሊስ አባላት አሉ። እነዚህንም ፈትሸን ለዚህ መዋቅር ቅድሚያ ሰጥተን የደረጃ እድገታቸው መሟላት አለበት፣ መሰራት አለበት። የማዕረግ እድገታቸው መገደብ የለበትም፣ መቀጠል አለበት፣ ማስቆም የለብንም ብለን ትኩረት ሰጥተን እየሰራን እንገኛለን። ይህንን በዚህ ዓመት ተግባራዊ በየደረጃው የምናደርግ ይሆናል። በመደመር መንግስት እይታ የዘርፎች እምርታ በሚል መርህ ሀሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቦንጋ ከተማ የብልጽግና ፓርቲ ሁለተኛ ዙር የከፍተኛና መካከለኛ የአመራሮች ስልጠና መካሄድ ጀምሯል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬው አማን ስልጠናው በአመራሩ መካከል የአስተሳሰብ አንድነትን መፍጠርን ዓላማ ያደረገ መሆኑን ገልጸዋል። የመደመር መንግስት እይታ ሀገራችን በየዘርፉ ላስመዘገበችው ስኬት መሰረት የጣለ መሆኑን
የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ገለጹ። በመደመር መንግስት እይታ የዘርፎች እምርታ በሚል መርህ ሀሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና ፓርቲ ሁለተኛ ዙር የከፍተኛና መካከለኛ የአመራሮች ስልጠና በቦንጋ ከተማ ተጀምሯል። ለተከታታይ 9 ቀናት በሚቆየው ስልጠና ወደ 700 የሚጠጉ ከፍተኛና መካከለኛ አመራሮች ይሳተፉበታል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን በአመራሩ መካከል የአስተሳሰብ አንድነትን መፍጠር የስልጠናው ዋና ዓላማ መሆኑን አስገንዝበዋል። የገጠር መዋቅራዊ ትራንስፎርሜሽንና የብዝሃ ዘርፍ ኢኮኖሚ እምርታዎች በመደመር እይታ የሚሉት ስልጠናው ከሚያተኩሩባቸው አጀንዳዎች መካከል በዋናነት እንደሚጠቀሱ አቶ ፍቅሬ ጠቁመዋል። ስልጠናው የወንድማማችነትና እህትማማችነት እሴቶችን ማጠናከርና የውስጥ ፓርቲ አንድነትን ይበልጥ ለማጎልበትም አቅም እንደሚፈጥር አክለዋል። አመራሩ የመፈጸምና የማስፈጸም አቅምን የሚገነባ እውቀትንና ክህሎትን ያገኝበታል ተብሎም ይጠበቃል። አቅምን ከመገንባትና አንድነትን ከመፍጠር ባሻገር በሀገራዊ አጀንዳዎች ዙሪያ የጋራ ግንዛቤ መፍጠርም ከስልጠናው የሚጠበቀው ውጤት እንደሆነም ተጠቁሟል። ዘገባው የባልደረባችን ብሩክታዊት ብርሃኑ ነው። የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ለማሳደግ የእንስሳት ዝርያ በማሻሻል ምርትና ምርታማነትን መጨመር እንደሚገባ ተገለጸ። በጎባ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት በምግብ ስርዓት ማጠናከሪያ ፕሮግራም በጀት ድጋፍ በሰው ሰራሽ ዘዴ የእንስሳትን ማዳቀያ ስራ ማስጀመሪያ ፕሮግራም ተካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ቤተልሔም መምሩ በማስጀመሪያ መርሃ ግብር ላይ የተገኙት የጎባ ወረዳ ዋና አስተዳዳሪ አቶ ታረቀኝ ታደሰ እንደተናገሩት የእንስሳት ዝርያ በማሻሻል ምርትና ምርታማነትን በመጨመር የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ለማሳደግ ከመቼውም ጊዜ በላይ በትኩረት ሊሰራ እንደሚገባ ተናግረዋል። ለውጤታማነት የሲንክሮናይዜሽን ስራ ትልቅ ሚና እንዳለው የጠቆሙት አስተዳዳሪው ዘርፉን ይበልጥ ለማሻሻል በቅንጅት መስራት እንደሚገባ አመላክተዋል። ይህ የእንስሳት ዝርያ ማሻሻያ ቴክኖሎጂ የወተት ላሞችን ምርትና ምርታማነት ከማሻሻል አንጻር ሚናው የጎላ መሆኑን ያነሱት አቶ ታረቀኝ ምርታማነትን የሚያረጋግጠው ዝርያ በማሻሻል ብቻ ሳይሆን የተቀናጀ ስራ በመስራት በመሆኑ ስራው በጤናና በመኖ መታገዝ እንዳለበትም አሳስበዋል። የወረዳው ምክትል አስተዳዳሪና ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አለማየሁ አምቦ በበኩላቸው በወረዳው የእንስሳት ዝርያ ለማሻሻል የወተት ምርትና ምርታማነትን ለማሳደግ የአርሶ አደሩን ሁለንተናዊ ተጠቃሚነት ለማረጋገጥ በትኩረት እየተሰራ እንደሚገኝ ገልጸዋል። በወረዳው በምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በጀት ድጋፍ በልዩነት ሰክስድ ሰመን በሰው ሰራሽ ዘዴ እንስሳትን ማዳቀል ስራ ተጀምሯል ብለዋል። በቀጣይ የተጀመረው የዳልጋ ከብት ዝርያ ማሻሻል ዘመቻ ስራ ወይም ሲንክሮናይዜሽን በሌሎች ቀበሌዎችም በሚገኙ የማዳቀያ ጣቢያዎችም ተጠናክሮ እንደሚቀጥል ተናግረዋል። የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የእንስሳት ዘርና የዝርያ ማሻሻያ ስራ ሂደት አስተባባሪ አቶ ሳልልህ ወንድሙ ስለ እንስሳት ዝርያ ማሻሻል ስራ ለተጠቃሚ ማህበረሰብ አስፈላጊ ግንዛቤ ሰጥተዋል። ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን በመምራት ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። በያላችሁበት መልካም ጊዜ ተመኘው።